እሺ አሁን ምንድነው የማሳያችሁ እንግዲህ ተመልካቾቻችን በመጀመሪያ ራሴን ለማስተዋወቅ ያክል አማኑኤል መንገሻ እባላለሁ እና የሜዲካል ሳይንስ ስቱደንት ሄልዝ ሳይንስ ሄልዝ ሳይንስ ማስተርስ ዲግሪ ያለኝ የምሰራው ወሎ ዩኒቨርሲቲ ነው እና የባዮሎጂን ትምህርት ከኔ ጋር በተሻለ መጠን ብሪፍ እያደረኩ እንቀጥላለን ማለት ነው። በኤፒሶድ ነው የምለቅላችሁ ከ9ኛ ክፍል ጀምሬ ወደ ላይ እለቅላችኋለሁ ማለት ነው። በቃ በኤፒሶድ ነው። ኤፒሶድ በቻፕተር በሰብ ቻፕተር በቶፒክ ነው የምናየው። ሞር ብሪፍ አድርገን ያለውን ነገር ከረንትሊ ምን እየተካሄደ እንደሆነም ከቻት ጂፒቲም ጋር በመሆን ሞር በቃ ብሪፍ እናደርገዋለን። ከረንትሊ ያሉትን ዩቲላይዝ እያደረግን ቴክኖሎጂዎች እናያለን፣ ኢሜጆች እናያለን፣ ኢንተርኔት ላይ እየገባን ብዙ ነገሮች እናያለን ማለት ነው። አሁን ቀጥላለሁ። ስለዚህ የመጀመሪያው ዴፊኒሽን ኦፍ ባዮሎጂ ነው የሚሆነው። ዴፊኒሽን ኦፍ ባዮሎጂ ምንድነው? at the end of this section student will able to define biology and explain the relation of biology and other subjects ነው የሚለው። ባዮሎጂ ምንድነው የሚለውን ዲፋይን ያደርጋሉ። ከዛ በኋላ the relationship between biology and others የሚለውን ያው ከሌሎች ሰብጀክቶች ጋር ለምሳሌ ፊዚክስ አለ፣ ኬሚስትሪ አለ፣ ማትስ አለ እና እነዚህ ጋር ምንድነው ያለው ሪሌሽንሺፕ የሚለውንም ማየት በዚህ በ1.1 ሰብሴክሽን በቻፕተር 1 በ1.1 ሰብሴክሽን ያሉት ኦብጀክቲቮች በዚህ ሴክሽን እነዚህ ናቸው። ዋትስ ባዮሎጂ የሚለውን እናያለን። በመጀመሪያ ባዮሎጂ ማለት it is a study of living things ማለት ነው። አያችሁ። ስለዚህ ምንድነው ላይፍ ኦር ሊቪንግ ቲንግስ ህይወት ያላቸውን ነገሮች ብቻ ነው የሚያጠናው። ህይወት ስለሌላቸው ነገሮች አያገባውም ማለት ነው። ስለዚህ ባዮሎጂ ህይወት ስለሌላቸው ነገሮች አያገባውም አንድ ያዛችሁ ማለት ነው። ስለዚህ ባዮሎጂ is a branch of science that studies living organisms including their structure, function, growth, origin, evolution, interaction with the environment ነው የሚለው። እንደዚህ አይነት ምንድነው ኢንክሉዲንግ ዜር ስትራክቸር ቅርጻቸውን ህይወት ያላቸው ነገሮች ቅርጻቸው ምን ይመስላል፣ ዜር ፈንክሽን ተግባራቸው ምንድነው፣ ግሮዝ እድገታቸው እንዴት ነው፣ ዜር ኦሪጂን መነሻቸው፣ ኢቮሉሽን ከየት እንደመጡ ኢንተራክሽን ዊዝ ዜር ከኢንቫይሮንመንታቸው ከአካባቢያቸው ጋር ያለውን ግንኙነት ያጠናል ማለት ነው። ምን ሊቪንግ ቲንግስ ብቻ ማለት ነው። ሶ this is what the definition of biology seems like ማለት ነው። እና it seems very difficult object to define life in a simple sentence ህይወትን አጠር አድርጎ መግለጽ ከባድ ነው የሚለውና but we recognize life mainly by common characteristics shared by living systems ማለት ነው። ኮመን የሚባሉ ህይወት ያላቸው ነገሮች ሁሉም ኮመን የሚባሉ የራሳቸው ካራክተሪስቲክሶች አላቸው እና በዛ መሰረት ህይወትን ዲፋይን ለማድረግ ይቻላል ነው የሚለውና living things are composed of one or more cells. They can grow, reproduce, they transmit genetic information to their offspring, they need the energy to accomplish work, they can maintain relativity constant internal conditions or homeostasis, and they are capable of evolutionary adaptation to the environment ነው የሚለው። እዚህ ጋር እንግዲህ የሚለው አንድ ወይም ከዛ በላይ የሆኑ ሴሎች ሊሆኑ ይችላሉ። ሊቪንግ ቲንጎች ማለት ህይወት ያላቸው ነገሮች ኢት ማይት ቢ ዋን ሴል አንድ ሴል ሊሆን ይችላል፣ ብዙ ሴል ሊሆን ይችላል ማለት ነው። ሶ they can grow ያድጋሉ፣ they can reproduce ይራባሉ ህይወት ያላቸው ነገሮች። they transmit genetic information to their offspring ማለት ለልጃቸው ዘረመልን ማስተላለፍ የሚችሉ መሆን አለባቸው። ዘር የሚባለው ነገር ህይወት ያላቸው ነገሮች ላይ ነው ያለው ማለት ነውና they need the energy to accomplish work ስራ ለማከናወን ኢነርጂ ሊኖራቸው ይገባል ማለት ነው። ኢቭን ፕላንትስ ማለት ነው ኢነርጂ ሊኖራቸው ይገባል። የራሳቸው የሆነ ስራ ለመስራት
ኢነርጂ ያላቸው they can maintain relatively constant internal condition or hemostasis ማለት ምንድነው? ኮንስታንት ፎር ሎንግ ፔሪድ ኦፍ ታይም ኮንስታንት የሆነ ምንድነው ኮንዲሽን። ለምሳሌ ብለድ ቴምፕሬቸርን ካየን የደም ቴምፕሬቸር 37 አካባቢ ነው። ሶ ያን 7 ፒኤቹ 7 ነው። ቴምፕሬቸርም ቦዲ ቴምፕሬቸር ለምሳሌ 37 ነው። ይህ ሰውን ካየን የሌሎች እንስሳትም እንደዚሁ አለ፣ የባክቴሪያዎችም አለና ያን ነገር ማስቀጠል የሚችሉ መሆን አለባቸው። in they are capable of evolutionary adaptation to the environment ማለት አካባቢያቸውን መላመድ መቻል አለባቸው ነው። ሊቪንግ ቲንግሶች አካባቢያቸውን የሚላመዱ መሆን አለባቸው ነው የሚለው እና እዚህ ጋር አክቲቪቲ 1.1 ምንድነው የሚለው? ቲንክ ፔር ኤንድ ሼር በጋራ አስቡ እና ሼር አድርጉ። አስቡና ሼር አድርጉ። write down the common properties of living things that distinguish them from living things and compare your answer with other students ከሊቪንግ ቲንጎች የሚለያቸውን ነገር እንትን በሉና ዲስቲንጉሽ አድርጉና ጀስት ዲል አድርጉበት ነው የሚለው። we will look at it so common properties of living things ይላል። common properties of living things የሚለው እናያለን። ሶ ዲስቲንጉሽን ፍሮም living things ህይወት ከሌላቸው ነገሮች የሚለያቸው ምንድነው? የመጀመሪያው ሴሉላር ኦርጋናይዜሽን ሶ all living things are made of one or more cells ማለት ነው። አንደኛው ከአንድ ወይ ከዛ በላይ ሴሎች አላቸው ነው። ሴል the basic living things የምንለው ማለት ነው። ግን በተቃራኒው ሊቪንግ ቲንጎች የላቸውም ማለት ነው። ሜታቦሊዝም ነው ሌላኛው። ሶ they carry out chemical reactions anabolism and catabolism to sustain life። ኬሚካል ሪአክሽን አናቦሊዝም ማለት ቢውልዲንግ ማለት ነው። ቢውልድ ያደርጋሉ ከፕሮቲን ተጠቅመው ላርጅ ቲሹ ሊቨር ላይ ሊሰሩ ይችላሉ። ለምሳሌ ወይ ደግሞ ይሄ ስኪል ሊሰራ ይችላል። አናቦሊዝም ይባላል። ከትንሽ ወደ ትንሽ ነገር ሰበሰበ ትልቅ ነገር ተሰራ አናቦሊዝም ይባላል። ካታቦሊዝም ማለት ደግሞ ዲግሬድ ማድረግ ነው። ለምሳሌ መጀመሪያ የምንበላው ምግብ ካታቦሊዝም ሪአክሽን ነው የሚያካሄደው እስከ አሚኖ አሲድ ወይ ደግሞ እስከ ግሉኮስ እስከሚደርስ ድረስ ካታቦሊዝም ዲግሬድ ይደረጋል። ቱ ዘ ሚኒመም ዲግሬድ ይደረግና ዘን እነዛ አሚኖ አሲዶች ደግሞ they will go to anabolism reaction ወደ ግንባታ። እንደምን ልበላችሁ መሰላችሁ? ለምሳሌ ድንጋይ መጀመሪያ ይመጣና ይፈጫል ማለት ነው። ከዛ በኋላ አርማታ ይደረግና እነዚህ አርማታዎች ደግሞ ምን ይሆናሉ ማለት ነው? ቢውልድ ለማድረግ ይጠቀሙበታል ማለት ነው ሰውና አናቦሊዝም እና ካታቦሊዝም በዛ መንገድ ብትወጡ ጥሩ ነው። ሜታቦሊዝም ያስፈልጋል ማለት ነው። ሶስተኛው ግሮዝ ኢን ዴቨሎፕመንት ነው። ሶስተኛው living organisms grow and develop according to specific instructions coded in their genes። ምንድነው? ኢንስትራክሽን አለ፣ ጂን የሚባል አለና በዛ ጂን ኮድ በተደረገው ኮድ መሰረት በዘራቸው ያድጋሉ። በዛ ኮድ መሰረት የሚራቡ ናቸው ማለት ነው። አራተኛ ሪፕሮዳክሽን ነው። መራባት አለባቸው ሊቪንግ ቲንጎች አይራቡም። እና ምንድነው ሴክሹዋሊ ኦር አሴክሹዋሊ ሊሆን ይችላል፣ ግን ይራባሉ የሚለውን ትይዛሉ። ይራባሉ ወይዘር ሴክሹዋሊ ኦር አሴክሹዋሊ። አምስተኛው ሪስፖንስ ቱ ስቲሙላይ ነው። ስቲሙላይ ምንድነው? ለነገሮች ምላሽ የሚሰጡ መሆን አለባቸው ነው ሊቪንግ ቲንግሶች። ሶ ላይክ ኢንቫይሮንመንታል ቼንጅ ሰች አስ ላይት፣ ሂት፣ ኤር፣ ኬሚካል ሊሆን ይችላል ማለት ነው። ሌላው ሄሞስታሲስ ነው። ሄሞስታሲስ ቅድም ነግሬያችኋለሁ። አዳፕቴሽን ኤንድ ኢቮሉሽንም ነግሬያችኋለሁ። ዩዝ ኦፍ ኢነርጂ ያስፈልጋል። ይሄን ሙቭመንት መንቀሳቀስም አለባቸው ይላል። ሾው ሙቭመንት ኢዘር ሆል ቦዲ ኦር ኢንተርናል ሊሆን ይችላል። አየው ሙቭመንት ሲባል ለምሳሌ ፕላንቶች ሊቪንግ ቲንግሶች ናቸው። ነገር ግን ምንድነው ኢንተርናል ሙቭመንት ነው ያላቸው፣ ውስጥ ላይ እንቅስቃሴ ያለው ውሃዎች ሴሉላር የሆነ ሙቭመንት አለ ማለት ነው። እንደዚህ
ሆል ቦዲ እንደ ሰዎች ባይንቀሳቀሱም ውስጣቸው ላይ የሚንቀሳቀስ ወደ ላይ የሚወጣ ወደ ታች የሚወርድ ኮምፖነንት አለ ማለት ነው። ኮምፖነንት ይህን ይመስላል። ይህ በሙሉ ሊቪንግ ቲንጎች የላቸውም ማለት ነው። የላቸውም ማለት ነው። እና ዋት ኢዝ አ ሳይንቲፊክ ስተዲ ነው የሚለው። ዋት ኢዝ አ ሳይንቲፊክ ስተዲ ማለት it is a scientific study method that involves asking questions, suggesting possible answer and testing the validity of answer through experimentation። በቃ መጀመሪያ ትጠረጥራለህ፣ ጥያቄ ትጠይቃለህ፣ መልስ ሊሆኑ የሚችሉ ነገሮችን ትገምታለህ፣ ትሞክራለህ፣ ታረጋግጣለህ ነው this is scientific study ማለት ነው። እና this scientific study shows the study of structures and process that we can verify, observe and measure የሚለኩ የሚታዩ ነገሮችን at the end of the day ታመጣለህ ማለት ነው። this scientific study የሚባለው በዛ ነገር either directly or indirectly with the help of tools and technology such as microscope ቴክኖሎጂ ልትጠቀም ትችላለህ፣ ቱሎች ልትጠቀም ትችላለህ፣ እንደ ማይክሮስኮፕ አይነት ነገር መሳሪያዎች ልትጠቀም ትችላለህ ማለት ነው። ሶ ሌላኛው what relationships does biology have with other fields of natural science ነው። ጠቅለል አድርጎ እስኪ ቻት ጂፒቲ ይንገረን what relationships does biology have with other sciences ነው የሚለውና ብሪፍ አድርጎ ጠቅለል አድርጎ ይነግረናል። ምንድነው ሳማራይዝድ ከሌሎች እንትን ጋር ያለውን ሪሌሽንሽፕ ያሳየናል ማለት ነው። ሶ ባዮሎጂ ኤንድ ዲስ ሪሌሽንሽፕ ዊዝ አዘር ናቹራል ሳይንስ ይላል እና የመጀመሪያው ኬሚስትሪ ጋር ያለው ሪሌሽንሽፕ ምንድን ነው? ባዮሎጂ ሪላይስ ኦን ዘ ኬሚስትሪ ቱ ኤክስፕሌን ዘ ሞለኪውላር ቤዚስ ኦፍ ላይፍ ሰች አስ ኢንዛይምስ፣ ሜታቦሊዝም ኤንድ ዲኤንኤ ማለት ነው። ኢንዛይሞች የራሳቸውን ስትራክቸር አላቸው፣ ኬሚካል ስትራክቸር። አክቹዋሊ የሰው ልጅ የተገነባው በጣም ጥቂት ከሆኑ ኤሌመንቶች ነው። ኤሌመንት በጣም ጥቂት ከሆኑ ኤሌመንቶች ነው የተገነባው የሰው ልጅ። ለምሳሌ እነዚህ እነማን መሰሏችሁ? የመጀመሪያው ኦክሲጂን። በቃ እነዚህ ኦክሲጂን አለ፣ ካርበን አለ፣ ሃይድሮጂን አለ፣ ናይትሮጂን፣ ካልሲየም አለ፣ ፎስፈረስ። አያችሁ 1 2 3 4 5 6 ማለት ነው። 6 ናቸው። ሶ ለሰከንደሪ ኤሌመንት የሚባሉት ደግሞ እነዚህ ሜጀር ናቸው። 99% እነዚህ ናቸው። ሶ የእነዚህ ጥምረት ደግሞ ማንን ይሰጣል መሰላችሁ? ቱ ዘ ሚኒመም ስትወርዱ ትልቁን ነገር ሳታዩም የእነዚህ ጥምረት ማንን ይሰጣል? ኢንዛይሞችን፣ ሜታቦሊዝሞችን እና ዲኤንኤ ለምሳሌ ፎስፎረስ ነው። ካርበን አለ፣ ሃይድሮጂን አለ፣ ፎስፎረስ አለ። እነዚህ ናቸው። ዲኤንኤ ማለት አወር ኮድ አወር ሶፍትዌር ማለት ነው። እና ኢንታየርሊ ዜር ኢዝ ኬሚስትሪ ማለት ነው። ሌላኛው ፊዚክስ ወይም ባዮፊዚክስ የምንለው ጋር እንዴት ይገናኛል? ባዮፊዚክስ ይባላል። ሪሌሽንሺፕ ቢትዊን ባዮሎጂ ኤንድ ኬሚስትሪ ባዮኬሚስትሪ፣ ሪሌሽንሺፕ ቢትዊን ፊዚክስ ኤንድ ባዮሎጂ ባዮፊዚክስ ማለት ነው። ሶ physical principles explain biology process like energy transfer, blood flow, nerve impulse, and biomechanics ማለት ነው። the energy how energy transfers from one part of the body to the other. there is nerve impulse which uses action potential ምንድነው? ኤሌክትሪካል ሲስተም የሚጠቀሙ የሰውነታችን አካሎች ናቸው ነርቮች። ሶ ኤሌክትሪካል ሲስተሙን በቃ ወደ ፊዚክስ ኢቭን አሁን ፔስ ሜከር ኦፍ ዛርት ልብን እንድትመታ ኦልዌይስ የሚያደርገው እንደ ባትሪ የሚያገለግል ፓርት አላት። እሱ አሁን ጀስት ኢትስ ኤሌክትሮን ጄኔሬተር ነው እና እሱን በፊዚክስ ተጠንቶ አሁን ምንድነው መግባት ይችላል ማለት ነው። ፌል ካርጌሽ ከውጭ መግባት ይችላል ማለት ነው እና የመሳሰሉትን ማለት ነው። ሶ ማቴማቲክስ ጋር ባዮስታቲክስ ኢን ሞዴሊንግ ይባላል። ባዮስታቲክስ ማቲስ ኢዝ አናሊዝ ባዮሎጂካል ዳታ ሞዴል ፖፑሌሽን ግሩፕ ጄኔቲክስ ኢንዲስ ስፕሪድ ምን ያህል ስፕሪድ አድርጓል፣ ስንት ህዝብ ነው ያለው፣ ለህዝቡ በሽታው ሲካፈል እንዴት ይጠና፣ በምን ለስንቱ ከዚህ ህዝብ ምን ያህል እንውሰድ ምናምን ባዮስታቲክስ ይባላል። እሱ ለጥናት ይጠቅማል ማለት ነው። ለማጥናት
አርዝ ሳይንስ የሚባል ኢኮሎጂ ኢንቫይሮንመንታል ሳይንስ ጋርም ይገናኛል። ባዮሎጂ ኢንተራክሽን ዊዝ እርዝ ሳይንስ ቱ ስተዲ ኢኮሲስተም ክላይሜት ኢፌክት ኤንድ ላይፍ ኢንቫይሮንመንት ኢንተራክሽን ሃው ሊቪንግ ቲንግስ አፌክት ዘ ኢኮሲስተም ኦር ዘ ክላይሜት ኢፌክት ማለት ነው። እነዚህ ይህ ምንም ይገናኝ። ኮምፒውተር ሳይንስ አለን። ኮምፒውተር ሳይንስ ጋር ይገናኛል። ባዮ ኢንፎርማቲክስ እንለዋለን። ኮምፒውቲንግ ሄልፕስ አናላይዝ ባዮሎጂካል ዳታ። አሁን ምንድነው ኮምፒውተሮች ስራ እያቀለሉ እንደ ሶፍትዌር የሰው ልጅ ዲኤንኤ እንደ ሶፍትዌር ኮድ አድርገው ይዛሉ። ዲኤንኤ ገነባው ከአራት ነገሮች ነው እና ከአራት ነገሮች ስለተገነባም እነዛን ከአራት ፊደሎች ኤቲሲጂ ናቸው። አዴኒን፣ ጓኒን፣ ሳይቶሲን፣ ታይሚን ስለሆኑ እነዚህን ኮድ አድርጎ በመያዝ እንደ ሶፍትዌር ከዛ በኋላ ምንድነው አናላይዝ በማድረግ ኢፍ ዜር ኢዝ ጄኔቲክ አብኖርማሊቲ ዲቴክት ያደርጋል። ኮምፒውተሩ ራሱ አልጎሪዝም ይሰራል። ኖርማል አብኖርማል የሚለውን ያውቃል ማለት ነው ባጭሩ። ይገናኛል። ኢንሾርት ባዮሎጂ ኢዝ አን ኢንተርዲሲፕሊነሪ ማለት ከብዙ ዲሲፕሊኖች ጋር የሚገናኝ ማለት ነው። ኢንተግሬትድ የሆነ ሳይንስ ነው እንጂ ብቻውን ራሱን ችሎ የሚቆም ሳይንስ አክቹዋሊ የለም። ባዮሎጂ ደግሞ ሞር አይደለም ማለት ነው። ሶ ይሄን ካየን yes this is a relationship ብዙ ማንዛዛት አያስፈልጉም። why do we study biology ነው ሴክሽን ላይ መጣን። ለምንድን ነው ባዮሎጂ የምናጠናው? ይሄንም ያው ቻትጂፒቲ ቀለል ያደርገዋል። እኔም አብራራላችኋለሁ። why do we study biology ለምን ባዮሎጂ እናጠናለን የሚለውን ያለን ማለት ነው። ኦኬ የመጀመሪያው ምንድነው ቻትጂፒቲ ያስቀመጠው? ይሄኛው ትንሽ ስለሚንዛዛ ብዬ ነው። እኛው ሾርት ኤንድ ብሪፍ ነው እና እኔ ብሪፍ በአማርኛ ብሪፍ አድርግላችኋለሁ ማለት ነው። ምንድነው the first is to understand life ህይወትን ለመረዳት ነው። to learn how living organisms are structured ሰው ወይም ደግሞ በህይወት ያሉ ነገሮች እንዴት ነው ስትራክቸር የተደረጉት ወይ ደግሞ የተሰሩት ማለት ነው። እንዴት ተሰሩ ስትራክቸር አቋማቸው ሰው እንዴት ተሰራ፣ ባክቴሪያ ከምንድን ነው የተሰራው፣ እንዴት ነው የተሰራው፣ ቅርጹ ምን ይመስላል የሚለው ማለት ነው። their function ተግባራቸውን their role እድገታቸውን how they interact with the environment እንዴት ከኤንቫይሮንመንቱ ጋር ኢንተራክት እንደሚያደርጉ ማለት ነው። ሁለተኛው improve health and medicine ማለት ነው። ጤናችንንና ምንድነው ኢምፕሩቭ ለማድረግ ለማሳደግ ወይም ደግሞ ጤናችን ለመጠበቅ መድኃኒቶችን ለማምረት ለምሳሌ ቫክሲን፣ ክትባቶች፣ መድኃኒቶች አጠቃላይ ጤናችን ለማሳደግ ባዮሎጂ ይጠናል ማለት ነው። ሶስተኛው enhance agriculture and food production ማለት ነው። enhance agriculture and food production ማለት as ፕላንቶች ሊቪንግ ቲንግስ ናቸው ብያቸዋለሁ። ፕላንቶች ሊቪንግ ቲንግስ ስለሆኑ by studying those plants enhance ማድረግ ይቻላል ማለት ነው። ምንድነው አንደኛ በሽታቸውን ትከላከላቸዋለህ፣ የሚያማቸውን ነገሮች ፔስቲሳይዶች ትሰራለህ ምናምን። እሱ ጀስት ሪሌትድ ምንም ሪል ነው። ፕሮቴክት ኤንቫይሮንመንት ነው። ፕሮቴክት ዘ ኢንቫይሮንመንትን የሚጎዱ ነገሮች ካሉ ሊቪንግ ቲንግሶች ቢሆኑ ራሱ እና አንዱ ከአንዱ እንዳይጣረስ ኢኮሲስተሙ እንዳይጣረስ ሳይንሳዊ በሆነ መንገድ የመከላከል እንትን ይኖራል ማለት ነው። ሳፖርት ሳይንቲፊክ ኤንድ ቴክኖሎጂካል አድቫንስመንት ይላል። ባዮሎጂ ኮንትሪቢዩትስ ቱ ባዮቴክኖሎጂ ጄኔቲክስ ኤንድ ሜዲካል ኢኖቬሽንስ ይላል። ሰፖርት ሳይንቲፊክ ኤንድ ቴክኖሎጂ አድቫንስመንት ባዮሎጂ ኮንትሪቢዩትስ ቱ ባዮቴክኖሎጂ ጄኔቲክስ ኤንድ ሜዲካል ኢኖቬሽንስ ማለት ነው። ባዮቴክኖሎጂ እንዲመጣ ጄኔቲክስ እንዲመጣ ይህ ሁሉ ከማጥናት ነው ባዮሎጂን። ጄኔቲክስ ማለት የሰው ልጅ ወይ ደግሞ የተለያዩ ባክቴሪያን የፕላንቶችን ዘረመል በማንበብ ጤነኛውን ከበሽተኛው መለየት ይቻላል ማለት ነው። ሲንስ ኢት ኢዝ ኖውን ማለት ነው። አፓረንትሊ ሄልዚ የሆነውን አብኖርማል የሆነው most of the time ኖውን ስለሚሆን ጊፍት በዛ በቀላሉ ጄኔቲክ ኢንጂነሪንግ ባዮቴክኖሎጂ ይጠቅማል። ኢንጂነር ታደርጋለህ፣ የተሻሉ ማዳቀል የተሻሉ ምርቶች ታገኛለህ ማለት ነው። solve everyday problem biological knowledge helps in hygiene, nutrition, disease prevention and environmental care ማለት ነው። ንጽህና ምግብን ለማሳደግ ዲዚዝ በሽታ ለመከላከል ኤቭሪዴይ ፕሮብለም ይባላል ነው እና ይሄ ባጭሩ
ኢትስ ናት ዛት ማች ኮምፕሌክስ ኮንሴፕት ማለት ነው። ሶ ይሄን እንዘላለን። ሶ ሴክሽን 1.3 ሳይንቲፊክ ሜተድ ይላል። እንደዚህ ምንድን ነው? ኤክስፕሌን አባውት ሳይንቲፊክ ሜተድ ኦፍ ስተዲንግ። ሳይንሳዊ መንገድ የሚባለው ማንኛውም አሉባልታ አለ፣ ሳይንስ አለ። ኤክስፕሌን አባውት ዘ ሚኒንግ ኦፍ ሃይፖቴሲስ ማለት መላምት ማለት ነው። ግራ እንዳይገባችሁ፣ መላምት ማለት ምን ማለት ነው? ሶ ፕራክቲስ አባውት ፎርሙሌቲንግ ሃይፖቴሲስ፣ መላምት እንዴት ይጻፋል ነው የሚለውን ታያላችሁ። ኤንድ ፕራክቲስ ዱዊንግ ሳይንቲፊክ ኤክስፐሪመንት ኤንድ ድራዊንግ ኤ ባር ግራፍ። ምንድነው ኤክስፐሪመንት መስራትና ከዛ የኤክስፐሪመንታችሁን ውጤት በግራፍ ማስቀመጥ የሚሉትን ታያላችሁ። ሶ እንደ አጠቃላይ ሳይንቲፊክ ሜተድ ኦፍ ስተዲንግን ትማራላችሁ ነው። ጀነራላይዝ ሲደረግ እንደዛ ነው። እንዴት ነው ሳይንቲፊክ ሜተድ ኦፍ ስተዲንግ ባዮሎጂ። ሶ ሞር ይሄኛው ብሪፍ ያደርግላችኋል። እኔ ስጀምር ደግሞ ዛት ዊል ቢ ቤስት ማለት ነው። ሶም ዘ ሳይንቲፊክ ሜተድ ኦፍ ስተዲንግ ባዮሎጂ ሰማራይዝ አድርጎ ያቀርበዋል። ሶ ምንድን ነው እዚህ ጋር ኢት ኢዝ ስተዲንግ ባዮሎጂካል ፌኖሜና፣ አንድን የባዮሎጂ ፓርት ባዮሎጂካል የሆነ ነገር ስለዛ ነገር የሆነ እውቀት ለማግኘት የሚደረግ ሲስተማቲክ ዌይ ማለት ኢትስ ኖት ጀስት ራንደም፣ በተጠና በአካሄድ ባለው መንገድ የሚጠና ጥናት ሳይንቲፊክ ሜተድ ነው። እችን ታሰምሩበታለች። ሲስተማቲክ ዌይ መሆን አለበት። ሶ ኦብዘርቬሽን የመጀመሪያው there are steps ማለት ነው። ስቴፖች አሉ። ይህ ሃይፖቴሲስን ጨምሮታል፣ ይሄኛው ዘሎታል፣ ወደ ታች ሊኖር ይችላል። ሶ የመጀመሪያው ኦብዘርቬሽን ነው። ሶ ኦብዘርቬሽን when you see observation, noticing and describing a biological problem or a natural event ማለት ነው። ከኦብዘርቬሽን ነው የሚጀምረው። ትመለከታላችሁ። ለምሳሌ በሽታ ሊሆን ይችላል፣ ወይ ደግሞ ምን ሊሆን ይችላል? አብኖርማል በቃ ማጣር ሊሆን ይችላል፣ ተደጋጋሚ ሰዎች ላይ መርዘም ሊሆን ይችላል፣ እና ተመሳሳይ ነገሮች ሊሆን ይችላል። የቆዳ ከለር መቀየር ሊሆን ይችላል። ሶ ይህን ስታየው ዋይ ትላላችሁ። ሰከንድ ማለት ነው። ሶ ዋይ ስትሉ ኩዌሽኒንግ ይባላል። ለምን ትላላችሁ ማለት ነው። ያያችሁትን ነገር ለምን ትላላችሁ ማለት ነው። ሶስተኛው ሃይፖቴሲስ ነው። መላምት ነው። ሃይፖቴሲስ ፖሲብል ኤክስፕላኔሽን ዛት ካን ቢ ቴስትድ ነው። ምንድነው ያ መላምት ግን በተግባር የምታረጋ ነገር። አሁን ከመላምቱ ቀጥሎ ያን መላምት ነው አይደለም ብላችሁ መስራት መቻል አለበት። ዝም ብሎ አይመጣም ማለት ነው። ሃይፖቴሲስ ለመባል ተረጋግጦ ወይ ነው ወይ አይደለም የሚባል አስቀድሞ ፎርሙላ ሲደረግ ተረጋግጦ ወይ ነው ወይ አይደለም የሚባል መሆን አለበት ማለት ነው። ሌላው ኤክስፐሪመንቴሽን ይቀጥላል። መላመታችሁ ያንን መላ የመታችሁትን ነገር በኤክስፐሪመንት ለማረጋገጥ ነው ኔክስት ስቴፕ ማለት ነው። ሶ ዲዛይኒንግ ኤንድ ፐርፎርሚንግ ኤክስፐሪመንት ትሰራላችሁ ማለት ነው። ሶ ዳታ ኮሌክሽን ኤንድ አናላይሲስ ይቀጥላል ማለት ነው። ዳታ አንደር ኮንትሮል ኮንዲሽን የምትሆን አስምሩባት። ኮንትሮል ኮንዲሽን ማለት ኤክስፐሪመንት ሲሰራ በዘፈቀደ ሳይሆን የምትፈልጓትን ፓርት ብቻ ሌላውን አካል ተመሳሳይ ታርጉና የምትጠናውን አካል ብቻ ግን ለሁሉም ሰው የተለያየ ይሆናል ማለት ነው። እነዛ ሰዎች ለምሳሌ ቁመቱ ከሆነ የሚጠናው ቁመት እየተለያየ ከሆነ ለምንድነው ቁመት የሚለያየው የሚለው ከሆነ የሚጠናው ሌሎቹ በውፍረት አንድ አይነት መሆን አለባቸው፣ በእድሜ አንድ አይነት መሆን አለባቸው። and all other variables ሌሎቹም አንድ አይነት መሆን አለባቸው ማለት ነው። የሚለያዩት በቁመት ብቻ መሆን አለ። ኮንትሮል ማለት ያ ነው። ስለዚህ ልዩነቱ በቁመት ብቻ እንደመጣ ችግሩን ታውቃላችሁ ከምን እንደሆነ ማለት ነው። ሶ ዳታ ኮሌክሽን ኤንድ አናላይሲስ ነው። ስለዚህ ቀጣይ የሚሆነው እነዛን የመረጣችኋቸውን ሰዎች ለምሳሌ ሆርሞን ሊሆን ይችላል፣ ሆርሞናቸው ልትወስዱ ትችላላችሁ። ቁመታቸው የተለያየውን በሌላው አንድ የሆኑትን ማለት ነው። ስለዚህ ኮሌክት ታደርጋላችሁ ዳታ፣ ዘን ያን ዳታ አናላይዝ ታደርጉታላችሁ። ሶፍትዌር ልትጠቀሙ ትችላላችሁ፣ በራሳችሁ በግራፍ ልታስቀምጡ ትችላላችሁ። የሆርሞኑን መጠን
በግራፍ ሴትና ወንድ ሲሆን በግራፍ እድሜ ሲለያይ በግራፍ ምናምን ታስቀምጡ በሚሊግራም በግራፍ ታስቀምጡ ትችላላችሁ ማለት ነው። ቀጣዩ የሚሆን ምንድነው? ኮንክሉዥን ነው። ኮንክሉዥን ማለት የሰራችሁትን ስራ ትጠቀልላላችሁ፣ ጭብጡን ትናገራላችሁ ማለት ነው። ዛት መጀመሪያ የመታችሁት መላምት ወይ እውነት ሆኖ ታገኙታላችሁ፣ አክሴፕት ዘ ነል ሃይፖቴሲስ ይባላል። ወይ ደግሞ ውሸት ሆኖ ታገኙታላችሁ፣ ሪጀክት ዘ ነል ሃይፖቴሲስ ትላላችሁ ማለት ነው። ስለዚህ እውነት ሆኖ ካገኛችሁት አክሴፕት ዘ ነል ሃይፖቴሲስ፣ አክሴፕት ዘ ነል ሃይፖቴሲስ ነው። ሪጀክት ዘ ነል ሃይፖቴሲስ አክቹዋሊ ስለ ሃይፖቴሲስ ለብቻው ሰራላችኋለሁ፣ ትንሽ ያወዛግባልና ለብቻው ሰራላችኋለሁ። ዘን ኮሙኒኬሽን ሼር ታደርጋላችሁ ያገኛችሁትን ነገር ማለት ነው። ሼር ታደርጋላችሁ ማለት ነው። ይሄን ይመስላል እንግዲህ ብዙ ፎከስ አያስፈልጉም። ቴስቲንግ ሃይፖቴሲስ፣ ሜኪንግ ኮንክሉዥን፣ ኮሙኒኬሽን፣ ኮሙኒኬቲንግ ዘ ፋይንዲንግ ነው። አሁን ያወራነው ነገር ነው። ኦብዘርቬሽን፣ ኩዌሽን፣ ኮኔክስ ሃይፖቴሲስ ዋን ምንድነው? እዚህ ጋር ስለ ሃይፖቴሲስ ዘ በልብ በርንት ኦር ዘ በልብ ኢዝ ኢምፕሮፐርሊ ስክሪውድ ኢን፣ መጀመሪያም ተቃጥሎ ነበር ነው የምትሉት። ኦልተርኔቲቭ ነው ወሳኝነት ያለው እዚህ ላይ አያችሁ። ዘ በልብ መላምታችሁ ኦልተርኔቲቭ ላይ ነው የሚቀመጠው። ነል የተባለው ለምንድን ነው? ዘ በልብ በርንት በቃ የሚጠበቀው ማለት ነው ተቃጥሎ ነበር ከመጀመሪያው ነው። ኦልተርኔቲቫችሁ ግን መላምታችሁ ምናልባት መላምትም ስለተባለ ኦልተርኔቲቭ ተብሏል ማለት ነው። እና ምናልባት አገጣጠሙ ሊሆን ይችላል ትላላችሁ ማለት ነው። ኤክስፐሪመንቷ ምን ይሆናል? ሪፕሌሲንግ ዘ በልብ አምፖሏን መቀየር ይሆናል። ኤክስፐሪመንቱ ደግሞ ሪኢንስታሊንግ ዘ በልብ እንደገና መግጠም ሊሆን ይችላል ማለት ነው። ስለዚህ the torch does not work ማለት ቀይራችሁት ካልሰራም the torch does not work ቀይራችሁት አልሰራም ነው። ስለዚህ ምንድነው የመጀመሪያው ሃይፖቴሲስ ደግሞ ተቃጥሏል ነው። ስለዚህ ምንድነው የሚለው? the torch does not work ቀይራችሁት አልሰራም። ስለዚህ ምንድነው ሃይፖቴሲስ ዋን ሪጀክት ይደረጋል ማለት ነው። ስለዚህ ለምንድነው ሪጀክት የሚደረገው? አልተቃጠለም ማለት ነው። ምክንያቱም ቀይራችሁም ሌላ አልሰራችም። ሁለተኛው ቶርች ወርክስ ቶርች ኢንስታሌሽኑ ሲስተካከል ግን ሰራ። ስለዚህ ችግሩ መላምቱ ልክ ነው፣ ኦልተርኔቲቭ ልክ ነው፣ መላምታችን ልክ ነው ማለት ነው። እና ለሃይፖቴሲስ ሪጀክት ተደረገ፣ ኦልተርኔቲቭ አክሴፕት ተደረገ ማለት ይሄን ይመስላል ማለት ነው። 1.4ን ቀጣይ ይሰራላችኋል።